በዝምታ ይደበ ሰላም እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ በጣም ደስ ብሎኛል የኔ ውድ ፋሚሊዎቼ። ደስ ያለበትን ምክንያት አብርሽ ወደ ሄርሚ እጅ ገፍቷል እላችኋለሁ። ወደ ጤንነቱ ወደ ድሮ ማንነት ሊመለስ ነው። ግን ሰላም አላልኳችሁም? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል የኔ ውድ ፋሚሊዎቼ። አብርሽ ወደ ድሮ ማንነት ወደ ድሮ አብርሽ ሊመለስ ነውና እንግዲህ ሄርሚ በቃ ጎበስ እንኳንስ አብርሽን እጅሽ ውስጥ አስገባሽ። ለምን አብርሽን እኔ ራሴ የምፈልገው የድሮ አብርሽ የድሮ ፈገግታ ስለሆነ በጣም ደስ ብሎኛል። እኔ ቆንጆ ሄርሚ በርቺ፣ አይዞሽ፣ እግዚአብሔር ካንቺ ጋር አለ እና ዛሬ በጣም ደስ ስላለኝ ነው። በጣም ደስ ብሎኛል። እግዚአብሔርን ደስታዬ በቃ በጣም እንዴት ብዬ እንደምነግራችሁ አላቅምና ደግሞ በጣም ደስ ያለኝ ለምን እንደሆነ ልንገራችሁ። አብርሽ አሁን ለምሳሌ ባለፈው ቪዲዮ ሰርቻለሁ። እስከ መጨረሻው ካያችሁት እስከ መጨረሻው ነው ቪዲዮ የሰራሁት። ግን አብርሽን ኤፋና ሩቲ ያደረጉት ነገር በፍጹም ደስ አላለኝም። ለምን በጤናዋ አብርሽ ሩታ ጋር ቢጠጋ እኔንም ደስ ይለኛል። የልጁ እናት ናት፣ የልጁ አባት ነው እሱ። በቃ የድሮ ማንነት ትቻለው እና ከድሮ ባለቤቴ ጋር መኖር ፈልጋለሁ ብሎ አብርሽ ወጥቶ እንዲህ ብናገር ደስ ይለኛል እኔን። ለምን እኔ እናትና አባት ተለያይቶ ልጁ መሀል ላይ ይጎዳል። እኔም እንደ አንድ እናት ሁኜ ማወራው ነገር ማለት ነው። እና አብርሽ የድሮ አብርሽ በቃ እኔ ባለቤቴን ነው የምፈልገው፣ የድሮ ባለቤቴን ነው የምፈልገው፣ የድሮ ህይወት በቃ ከዚህ ይሄኛውን ህይወት አልፈልግም። ሄርሚ በቃ እኔና ካንቺ ጋር ያለው ነገር በዚሁ ይብቃ ቢል ችግር የለውም። በቃ አብርሽ ለምን በጤናው አይደለም አብርሽ አሁን የተመለሰው በጤናው ስላልሆነ በጣም ነው እኔን በቃ እንዲህ ብዬ መናገር አልችልም። እስከ መጨረሻው ነው የሱን ቪዲዮ መከታተለው። ከዛሬ ከ4 ዓመት በፊት ነው አብርሽን ማቀውና ይሄን ሁሉ አብርሽ ሲያደርግ ሄርሚ ምንም አታውቅም። አስገድዳ ሩታ እንደሆነ ለኔ ይገባኛል። እኔም አይቻለሁ ባይዞ እስከ መጨረሻው ቪዲዮ ስለመከታተል ማለት ነው። በአንዴ እንዴት የሰው ልጅ ይቀየራል? ከድሮ ማንነት ያሁኑ ማንነትን አብርሽ ሊመርጥ አይችልም። ቁጭ በል ስል የሚቀመጥ ሂድ ስል የሚሄድ አብርሽ አይደለም እኛ ምን ፈልገው ማለት ነው። እና አሁን ሄርሚ እጇ ውስጥ ስላስገባሽ እባክሽ እልሻለሁ ወደ ጸበል ውሰጂ አብርሽን። ለምን የድሮ አብርሽ እውነትን ፈገግታው የተመለሰ አብርሽ ከሩታ ጋር ቢቀጥል ችግር የለውም። ለልጁም ኮሱ ጤና መሆን አለበት፣ ጤነኛ መሆን አለበት። ስለዚህ አንቺም አሁን በቃ እንዴት ነው እንደውም የምታስቢው? አሁን ትናንት ከዴብና ከቡዛ ጋር ተገናኝተሻል። እንደዚህ እያወራሽ ልጁ መምጣት አለበት በቃ ደግሞ ይዘሽ ነው ይዛችሁ ነገ በዚህ ቦታ አግኙ አብርሽ ማለት ይሄ ተገቢ አይደለም። ለምን በጤናው አይደለም አብርሽ ጤነኛ ነው ስትሉት የነበረ አብርሽ አሁን ነው ያወቃችሁት ጤነኛ መሆኑና አለመሆኑን አሁን ነው የተረዳችሁት። ኤፍሬምም ቢሆን ደግሞ ሩታን ብትሆኚ አብርሽ እንደዚህ ነው አንቺ የምታውቂው አብርሽ እንደዚህ ነው። እውነት ለመናገር የልጅሽ አባት እንደዚህ ነው የምትፈልጊው አንቺ አሁን የት ነው አብርሽ? መዝናኛ ቦታ ነው የወሰደችው ሄርሚ። ደግሞ ጸበል አይደለም ከናንተ ጋር ለምን አልሆነም? ደግሞ አንቺ እህቱ ነሽ፣ አንተን ወንድሙ ነክና ከናንተ ጋር ለምን አልሆነም? ሞከረች እኮ ቡዜ ከአንዴም 2 ዙር ሞክራለች። ለምን እንዴ በግድ እኮ ነው አብርሽን እየወሰድሽ ያለሽው። ይሄንስ አታይም? የራስሽን ቪዲዮ ለራስሽ ከረሳሽ ቪዲዮ አታይም ከፍተሽ እንዴት እንዳረጋችሁት ልጁ በተኛበት እኮ ነው በሌሊት ቀስቅሳችሁት የወሰዳችሁት ሜሴጅ እየላካችሁት። ይሄ ሳይገባሽም ላንቺ አሁን ነው የተረዳሽው? ስለ ልጁ ህይወት አሁን ነው የጨነቀሽ አንቺን? ይሄን ቪዲዮ እኛ ነው ጤነኛ ነው እያላችሁ ጤነኛ አለመሆኑ አሁን ነው የገባችሁት። ላንቺም ቢሆን ለኤፍሬምም ልጁ ጤናው እስከሚመለስ ድረስ አይመጣም፣ አትጠብቁት። ደግሞ አብርሽ ወደ ጤናው ሲመለስ አንቺን እንደማይፈልግ ይነግርሻል። አንቺ ጠብቂ፣ ችግር የለውም። ኤፍሬምን ብትሆን ጠብቅ። የወንድምህ ጠላት አንተ ነህ። ሲጀመር ወንድምህ እንደዚህ አፍ አውጥቶ እኔና ሩታ ተፋተናል፣ ላንተ እንዴት ብዬ እንደምነግር አላቅም። እኔ የምፈልገው አሁን ክብሬን ነው የምፈልገው፣ ፍቅሬን ነው የምፈልገው ብሎ ነግሯል። ለኛ ለኦዲየንሶችም ነግሯል። ላንተም ባንተ ፊት ለፊት አንተን አቆሞ ነግሯል። ስለዚህ ከልጁ ህይወት ውጡ ከቻላችሁት። ልጁ በጤናው ከማንም ጋር ይሁን፣ ሩታ ካንቺ ጋርም ይሁን ከርሜላ ጋርም ይሁን፣ እኔ ራሴ የምፈልገው አብርሽ በጤናው
ሲመጣ አብርሽ ፈገግታው አብርሽ ዝቅ ብሎ ሰው የሚያከብረው አብርሽን ነው እኔ የምፈልገው እኔ ራሴ ማለት ነው። እና አንቺ አሁን በእልህ በቃ ከሄርሜላ ጋር ስለሆነ ለሄርሜላ ቀለበት ስላሰረ ከሄርሜላ ጋር ቪዲዮ እየሰራ ስለሆነ አሁን ደስተኛ ስለሆነ ለምን ደስታው ተመለሰ ነው የምትዩ አንቺ? የድሮ አብርሽ በቃ እንዴ አብርሽ እንደተለወጠ እኮ ለአንቺም ይታወቃል። ለኔ ብቻ አይደለም ለሁሉ ሰው አይደለም አብርሽ የተለወጠ አንቺም ታውቂያለሽ። በጤናው አይደለም አብርሽ ያለው አሁን በዚህ ሰዓት በጤናው አይደለም። ስለዚህ ከልጁ ህይወት ከቻላችሁት ውጡ። አብርሽ መዳኑ አይቀርም እኮ ሲድን ደግሞ አንቺን ይከድሻል። እንደዚህ አሁን አንቺ በኮንፊደንስ እንደምታወሪው አይደለም የምትኖሪው። ህይወትሽ ራሱ እንደዚህ አይደለም የሚቀጥለው። እንደዚህ አይነት ነገር ልጁ ወደ እንደዚህ አይነት ሰው ባይዘው እንደዚህ ልጁን እያስጨናነቃችሁት እንደዚህ ልጁ ላይ የሆነ ነገር እያደረጋችሁት ልጁን አፈዛችሁት ቤት ውስጥ የምታስቀምጡት መንገድም ትክክል አይደለም። እንደዚህ የሆነ ልጁ ጤናውን ሊያጣ ይችላል። ይሄን ደግሞ ግንዛቤ እያደረጋችሁት በተለይ ሩታና ኤፍሬም ከልጁ ህይወት ውጡበት። በቃ ልጁ ይኑርበት፣ የመረጠውን ህይወት ይኑርበት። ሄርሜላ እኮ ከአንድም ከሁለትም ከሶስቴ በላይ እኮ ለምናለች ሩታን በቃ እኔ ወጣለሁ ከህይወታችሁ ወጣለሁ። እንደዚህ ከሆናችሁት እኔ ከህይወታችሁ ወጣለሁ። ግን ሩታ እውነት አብርሽን ከልብሽ ካፈቀርሽ ከልብሽ ከወደድሽ እኔ ተዋለሁ ብላ ከአንድም 3 ጊዜ ተናግራለች። ያኔ ለምንድን ነው እሺ ውጪ እንደዚህ ከሆነ ለኛ ካሰብሽ ውጪ ለምን አላልሽም? 3-4 ጊዜ እኮ ነው አብርሽ ብቻ ሳይሆን የአብርሽ ቤተሰብ ሁላ እየለመነሽ ተይ በቃ ሩታ አብርሽ ራሱ ስንቴ ነው እያለቀሰ አንቺን የለመነሽ? እንዴት እንዳላሰብሽ እኔ አልገባኝም። ፈርምልኝ ያልሽ ከመውለድሽም በፊት ከወለድሽም በኋላ ፈርምልኝ እያልሽ እኮ ልጁን አስጨናንቀሽ ነበረ። ያኔስ አልገባሽም? አሁን በየሆነ ነገር አስነክተሽ ነው አብርሽን የልጅ አባት ነው ብለሽ ከልጅሽ አባት ጋር መኖር የምትፈልጊው? አሁን ነው የገባሽ ላንቺ አብርሽ የአብርሽ ጤንነት አያሳስብሽም? ቁጭ አርገሽ ከሱ ጋር መኖር የምትፈልጊው? እንዴት ይሄን ግንዛቤ ውስጥ አላስገባሽም? እና እኔ ማለት እንፈልገው ቅድም እንዳልኳችሁ አብርሽ ሄርሚ እጅ ስለገባ ብቻ ደስ ብሎኛል። እግዚአብሔርን በጣም ደስ አለኝ። ለምን እኔ ከማንም ጋር ይሁን አብርሽ ከሄርሜላ ጋርም ይሁን ከሩታ ጋርም ይሁን እኔ የምፈልገው ጤናውንና ጤናውን ብቻ ስለሆነ ይሄን ቪዲዮ ለአብርሽ ለሩታና ለኤፍሬም ሼር እያደረጋችሁ አድርሱልኝ እላችኋለሁ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት እንድትሰጡ ባይዘው ኮሜንት የምትሰጡ ሰዎች እንዲዘው ብላችሁ እስከ መጨረሻው ሳታዩት ኮሜንት አትስጡ። ባለፈውም ብያለሁ፣ እስከ መጨረሻው እዩት ቪዲዮን። እስከ መጨረሻው አይታችሁ ለመፍረድ ሞክሩ እንጂ አሁኑኑ ልክ እንዲህ አይታችሁ ለመፍረድ ባትሞክሩ ይሻለኛል፣ እንደኔ ማለት ነው፣ እንደ አስተያየት የምትሰጣችሁ እና ቡዜ ደግሞ ትናንት ከሩታ ጋርና ከዴብ ጋር 3 ሆናችሁ የሰራችሁትን ቪዲዮ አይቻለሁ እስከ መጨረሻ። ትናንት አብርሽ መምጣት አለበት። ትናንት አብርሽ መምጣት ስላለበት ዛሬ ነገ መምጣት አለበት። አብርሽን ነገ ማግኘት እፈልጋለሁ በዚህው ቦታ ብላ ሩታ እናንተን በማስፈራራትም ይሁን በምንም ይሁን እኔ አላቅም፣ ብቻ ቪዲዮ እስከ መጨረሻ ስላየው ነው። እና አብርሽ ጤናው ሳይመለስ አታምጡት። ጤናው እስከሚመለስ ድረስ ቢያንስ አብርሽ ጸበል ቦታም ይሁን ምጸላይበትም ቦታ ይሁን አብርሽ ወደ ጤናው እስከሚመለስ ድረስ አታምጡት፣ አታስጠጉት። ሲጀመር ሩታና ኤፍሬም ባለበት ቦታ አታደርሱት ልጁን፣ በቃ አታምጡት። ለምን ከሄርሜላም ጋር እኮ ይለያይ ችግር የለውም፣ ግን ተለያይቶም ከእናንተ ጋር መኖር አለበት ጤናው እስከሚመለስ ድረስ። አሁን ልጁ በጤናው ስላልሆነ እኔን ያሳስበኛል እንደ አንድ ኦዲየንስ ማለት ነው። እና ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ለመስጠት ሞክሩላችኋለሁ። ነገም በሌላ ቪዲዮ እስከሚመጣ ድረስ ይሄን ቪዲዮ እስከ መጨረሻው ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ይሄን ቪዲዮ እስከ መጨረሻ እዩላችኋለሁ። ባይ